በጭካኔውና በፍትህ አልባነቱ ሞቱን የሚመኙለት የአንድ ሀገር ንጉሥ ነበር። ነገር ግን ይህ ንጉሥ ያልተጠበቀ አዋጅ አስነገረ። አዋጁም ከዚህ በኋላ የከዚህ በፊቱን አስቀያሚ ግብሬን ትቼ አዲስና ንጹሕ ሰው ለመሆን ወስኛለሁ የሚል ነበር። በነቂስ ወጥቶ ንጉሡ ያስተላለፈውን አዋጅ የሰማው ሕዝብ እጅጉን ተደንቋል። እርስ በርሱም እንዴትስ እንዲሆነ ምን ቢያይ ነው በማለት አዋጁን እርስ በርሱ ያዳንቀው ጀመር። አሁንም ንጉሡ ድምፁን ከፍ አድርጎ ከዚህ በኋላ ጨካኙ ንጉሥ፣ ፍትሕ አልባው ንጉሥ የለም ሲል በአደባባይ ቃል ገባ። ቃሉንም ጠብቆ እንደ ቃሉ ሆነ። ደጉ ንጉሥ በሚል መታወቅ ጀመረ። ከወራት በኋላ ይህንን ያልጠበቀውን ፍጹም ለውጥ የተመለከተ አንድ ባለሟል እንዲህ አይነት ለውጥ በልቡ ምን እንዳሳደረበት የማወቅ ፍላጎቱ ጨምሮ ንጉሡን የለውጡን ምክንያት ጠየቀው። ንጉሡም እንዲህ መለሰ። በጥብቅ ደኑ ውስጥ ሳልፍ ዓይኔ በአንድ ተሳዳጅ ቀበሮ ላይ አረፈ። ቀበሮው ወደ ጉድጓዱ ገብቶ ለማምለጥ ሲሞክር አዳኙ ውሻ እግሩን ነክሶ ጉዳት ስላደረሰበት ቀበሮ በቀሪ ዘመኑ አንካሳ ሆኖ ቀረ። በዚህ ልቤ ተነክቶ ወደ መንደሩ በተመለስኩ ጊዜም አንድ ሰው ትልቅ ድንጋይ አንስቶ ውሻውን ሲያሳድደው በወረወረው ድንጋይም ውሻውን እግር ሲሰብረው ተመለከቱ። የሚገርመው ነገር ግን ሰውየው ድንጋዩን ወርውሮ ብዙም ሳይራመድ ከየት እንደመጣ ባላየው ፈረስ በእርግጫ ጉልበቱን በመመታቱ አካል ጉዳተኛ ሆነ። ፈረሱም ተራግጦ ወደ መስኩ ሲሸመጥጥ ገደል ውስጥ በመግባቱ እግሩን ተሰብሮ እንዳልሆነ ሆነ። የእነዚህን ክስተቶች ሁናቴ ባስተዋልኩ ጊዜ አእምሮዬ መልሶ መላልሶ መጥፎነት የባሰ መጥፎነት ይወልዳል ሲል አቃጨለብኝ። እናም በዚህ እኩይ ምግባሬ የምቀጥል ከሆነ በባሰ መጥፎነት መወሰዴ ስለገባኝ ራሴን ለመለወጥ ውሳኔ ላይ ደረስኩ በማለት በዝርዝር አስረዳው። ባለሟሉ የንጉሡን ሐሳብ ይሰማው የነበረው በሌላ እኩይ ሐሳብ ተውጦ ነበር። የንጉሡን ንግግር ከሰማ በኋላ ንጉሡን ጥዬ በንግሥናው መንበር የምቀመጥበት ሰዓት ደርሷል። እንዴትስ አድርጌ ይህን ጅላጅል ንጉሥ ከመንበሩ ላይ ልጣለው እያለ ሴራውን እያውጠነጠነ ሲራመድ ደረጃውን ስቶ ክፉኛ ይወድቅና አንገቱን ተሰብሮ በዚያው ይህችን ዓለም ተሰናበታት። ሰው የዘራውን ያጭዳል ነው ነገሩ። ኩርንችት የኩርንችት ፍሬ ነው የሚያፈራው እንጂ ወይንን አያፈራም። እኩይነትም የትሩፋት ስራን አይሰራም። የሚገባበት ማን እንደሆነ አይታወቅምና አርቃት ቆፍረው ይላል አገርኛ ብሂሉ። እንዲህ አይነቱን ለመዘከር መሳሳት ለስጋ ለባሽ የሚስማማው በመሆኑ ክፋት ቢያድርበትም ዋናው ማሰሪያ ውሉ ከክፋቱ ተመልሶ በስህተት መማር መቻሉ ላይ ነው። ቅንነትን ገንዘቡ ያደረገ ምንኛ የታደለ ነው። ከማህበራዊ ሚዲያ የተገኘ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው